ተፈናቀለ ሞተ ተሰደደ ምናምን አለ ይሄ ሆነ የሚለው ሁሉ ከነ ቁጥሩ እንቀበለው ያ ሁሉ ወስደን 10 ሚሊዮን ነው እንበለው 120 ሚሊዮን ነው ህዝቡ 110 ሚሊዮን ይኖረው ማለት 100 ሚሊዮን ሀገር ስለሆነ ሌላ 1 ሚሊዮን ወጣት ቀስቅሶ አሰልጥኖ ማስተማራት ይቻላል። በአንድ ጀንበር መቶ ሺዎች የሚታረዱበትን ትራጀዲን ፈጥር ይሆናል እንጂ መንግስት ሆነ እንጂ እነዚህ ውር የሚሉትን ሰዎች ፖቴንሻሊ 20-30 ሚሊዮን ከመሆናቸው ወደ 20 ሺና 2000 ወደታች እንዲወርዱና ማኔጀብል እንዲሆኑ አድርጎ ሀገር የሚያሸንፍበትና ሀገር የሚቀጥልበትን መንገድ ለውጊያ ነው ድሮን የተሰራው የገዛ ነው ልንዋጋበት ነው እንጂ ድሮን አለን እያልን በሚዲያ ልንገልጸው አይደለም። የጽንፈኛው ስብስብ ስናገኝ እንመታለን በድሮን ገጥሟል እኮ እኔ መሳሪያ ልመርጥለት ነው ኖሯል። አማራ እኔ ማቆ ከኢትዮጵያ ሰሜን ኢትዮጵያ ነው ሀብቴ አማራ የሚባል ህዝብ ያለው ሰሜን ሸዋ ብቻ ነው እንጂ ጎጃም ጎንደር የሚባለው ሌላ ባለቤት አለው። ኦሮሞም የሚገባውን ቦታ ይዛል፣ አማራም ደብረ ብርሃን አካባቢን ይዛል ማለት። በአሁኑ ሰዓት ወደ 30 ሺህ አካባቢ የሚሆን የምስራቅ ጎጃም ሰፋሪ በዚህ አካባቢ አለ። አንደኛ ወረዳ ጉራ ፈርዳ የሚባለው ወረዳ በብዛት ያሉበት ወረዳ ወደ 24 ሺህ የሚሆን ሰፋሪ አለ እዛ ውስጥ። ያው አካባቢው ጫካ ስለሆነ ብዙ ሰው የለውም። ስለዚህ ጉራ ፈርዳ ማለት አሁን በተጨባጭ ምስራቅ ጎጃም ነው። አመራሩም እንዳለ የቀበሌ አመራሩ በሌላ ደረጃ ያለው አመራር ሰፋሪው ነው። ውስጥ ያለ አንድ አካባቢ የሰፈረ የአማራ ብሔረሰብ ቢኮዝ ብዙ ጊዜ የሚነሳው በዛ ስለሆነ እንደ ዳይሬክትሊ አድሬስ ነው። አርሲ ውስጥ ለምሳሌ ሆር ምናምን የሰፈረ የአማራ ብሔረሰብ አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቻውናል። ነገር የዛሬ አማሮች ደግሞ እንደሚሞክሩት አማራ ከሚባል ነገድና ጎሳ በደም ጥራት መጣሁ ብሎ አፉን ሞልቶ ሊናገር የሚችል አንድ አማራ የለም። ውሸት ተቀልቅ። አሁን ጊዜው ባፈራው ቴክኖሎጂ በአንዲት ቀን ሙሉ ጃውሳን ማድረግ ይቻላል። በነገር ኢትዮጵያዊ ነኝ ብለህ ልትጨፍር አትችልም፣ ትጠፋለህ። የጊዜ ጉዳይ ነው፣ ትጠፋለህ። ኢትዮጵያዊ ነኝ ብለህ ልትጨፍር አትችልም፣ ትጠፋለህ። የጊዜ ጉዳይ ነው፣ ትጠፋለህ። ስርኒ ነፍጠኛ ሲቲሳን ጨብሴ ሀረ ከኑ ጨብሰ ጨብስኔ ሁንዴራ ቡቅስኔ ኦሮሞን በከ ሰልፈቴtti kabajamee jira